የሃይ ስኩል ተማሪዎች እነዚህን 3 የሥራ አይዲያዎች ስረቁኝና ለራሳችሁ ስሯቸው። ፓርት 3 የመጀመሪያው ቱቶሪንግ ወይም ማስጠናት ነው። ትምህርት ላይ ትንሽ አሪፍ ከሆናችሁ ለምታውቁት ሰው በሙሉ ደውሉ። ልጆችን ማስጠናት እንደጀመራችሁ ተናገሩ። አሁን ካለው ፕራይስ ደግሞ ሌሎች አስጠኞች ቻርጅ ከሚያደርጉት ፕራይስ የተሻለ ፕራይስ እንደምትሰጧቸው ንገሯቸው። ወሳኙ ነገር ምንድነው? በደንብ ራሳችሁ ማርኬት ማድረግ መቻል። የምታስጠኑት ተማሪ ቁጥር እየበዛ ሲሄድ ስሎሊ ወደ ኦንላይን ትራንዚሽን ታደርጋላችሁ። እዚህ ጋር ኦብጀክሽን ወይም ቅራኔ መምጣቱ አይቀርም። ኦንላይን ሲሆን እኮ ልጆቻችን በደንብ አይማሩልንም። መልሳችሁ ምንድነው መሆን ያለበት? የክላስሩምን ኢንቫይሮንመንት ክሬት አድርገን በተማሪዎች መካከል ኮምፒቲሽን እንዲሆን ፈልጋለሁ ትላለህ። ኦብጀክሽን ወይም ቅራኔ ሃንድሊንግ በየትኛውም ቢዝነስ ውስጥ በጣም ወሳኝ ነገር ነው። ሁለተኛ ሪሞት ክሎዚንግ። የተለያዩ ሃይ ቲኬት ፕሮዳክት የሚሸጡ ካምፓኒዎችን አፕሮች ታደርጋለህ። ፈርኒቸር ቤት ሊሆን ይችላል፣ መኪና መሸጫ ሊሆን ይችላል፣ ብቻ ውድ እቃዎች የሚሸጡ ካምፓኒዎች ማለት ነው። ኦንላይን ኮርስም ሊሆን ይችላል። ለምሳሌ ዮናስ አፕሮች የምታደርጓቸው ድርጅቶች ግን ባለቤቱ ኢዝሊ አክሰሰብል መሆን አለበት። ጉግል ማፕ ላይ ሰርች ብታደርጉ ስልኩን ኢዝሊ የምታገኙት ሰው ማለት ነው። ስለዚህ ትልልቅ ኮርፖሬሽኖችን አፕሮች ማድረግ አቮይድ ብታደርጉት ይመከራል። ፈርኒቸር ቤት ያልኳችሁ ለዚህ ምክንያት ገና ገንዘብ ይሰራሉ፣ ባለቤቱ ኦልሞስት ሁሌም ኢንቮልቭድ። ስለዚህ አፕሮች አድርጓቸውና እቃቸውን እንደምትሸጡላቸው ንገሯቸው። ስትሸጡላቸው ግን የተወሰነ ኮሚሽን ታሳቢ እንደሚሆንላቸው አሳውቋቸው። ልክ ስትስማሙ ፎቶ አንሱት፣ ቪዲዮ ቅረጹት፣ የተለያየ ሶሻል ሚዲያ ፕላትፎርም ላይ ማርኬት አድርጉ። ትንሽ ጊዜ ቢፈጅም ገዢ ማግኘታቸው አይቀርም። ከዛም በኋላ ቀስ በቀስ ማርኬቲንጉን እየተማራችሁ ስትሄዱ የተሻለ ገቢ ማግኘት ትጀምራላችሁ። ሶስተኛውና የመጨረሻው ፌስቡክ ማርኬት ሪሴሊንግ። ይሄ ትልቅ የሆነ የሀስል ሜንታሊቲ እና ኔጎሽዬሽን ስኪል ይጠይቃል። ፌስቡክ ማርኬት ፕሌስ ላይ ስክሮል ታደርጋላችሁ። ገበያ ላይ ካለው ፕራይስ የወረደ ፕራይስ ያለው የሆነ ፕሮዳክት ታገኛላችሁ። እሱም ፕሮዳክት ትገዙትና ዋጋ ጨምራችሁ ፌስቡክ ማርኬት ፕሌስ ላይ መልሳችሁ ሊስት ታደርጉ። በጣም ጊዜ ይፈጃል። ነገር ግን ሞር ዕቃ እየሸጣችሁ ስትሄዱ፣ ትንሽ ጊዜ ስቆዩበት፣ ካፒታላችሁ ስገነቡ ግን ኢንካማችሁ ኮንሲስተንት እየሆነ ይሄዳል። ሞክሯችሁ።